ዛሬ ጸዬ ለሱ ከማረግለት ነገር አንዱን ለምን ለተመልካቾቼ አላደርስም ብዬ ስጀምር ይኸው እሱ ራሱ በጣም ደስ ብሎት ቪዲዮን እየበጠበጠኝ ነበር ገና ከመጀመሪያው። እና ምንድነው የምታረጊው የምትሉኝ ከሆነ ማንኛውም ሴት ለባሏ ምን ማድረግ አለባት? ምን ነገር መስጠት አለባችሁ? ጥሩ ነገር ተቀብለው ሪስፖንስ የሚያደርጉት ነገር ምንድነው ከኛ የሚለውን ነገር ልነግራችሁ ዛሬ ከች ብያለሁ። ሰብስክራይብ ሼር እና ኮመንት እየሰጣችሁ ለሁሉም እንዲደረስ ነግራችኋለሁ። እና ምንድነው የምሰጠው መሰላችሁ ለጸዬ? አንደኛ ያው ፍቅር ምን ማለት እንደሆነ ትርጓሜን በቀጥታ ልተረጉምላችሁ አልችልም። በቃ ይገባችኋል። ፍቅር ነው። ጥሩ የሆነ የፍቅር አሰጣጥ ሊኖራችሁ ይገባል። በቃ ከማንኛውም ከየትኛውም አንግል ማለት ነው። እና ደግሞ ማለት ነው ይሄንን ነገር ስትሰጡ ይሄ ሰው ማየት አለበት የሆነ እንትን ሰው ያየኛል እንደዚህ የሆነ ሰውን ገብቷችኋል ነው። ሰው ኖሮ እንደዚህ ማድረግ አለብኝ እና ሰውን ላስቀና ምናምን የሚል ሳይሆን ሪል በዛ ሰዓት ነገሮችን ማድረግ ስትፈልጉ ወይም ወንዶችዬ ሲፈልጉ እናንተ በትክክል ነገሮቻቸውን ተረድታችሁ በሰአቱ እውነት ፍቅር በጣም የሚጨምረው አንድ ሰውን ለአንድ ሰው በትክክል ያው ሲጋባ ኦሬዲ ይታወቃልና ምንድነው የሚፈልገው የሚለውን ነገር መረዳት ነው ያለባችሁ። በዛ ታይም ነገሮችን እንዴት ማስቀየር እችላለሁኝ? ስትፈልጉም ትችላላችሁ ላትፈልጉም ትችላላችሁ። ግን ይህንን የምትመልሱበት ወይ ምን አይነት ወይ ነው የሚባለውን ነገሮች አሳምረን ማወቅ ይገባናል። በቃ እንደዚህ ስላችሁ ታውቃላችሁ በቃ አልገባችሁም ጠይ እንዴት ደስ እንደሚለው ማለት ነው። ከምሬ ነው በጣም ደስ ነው የሚለው። በዛ ላይ ደግሞ እኔ ጨዋታ አዋቂ ነኝ በጣም ነው የምቀልደው በጣም ነው የምስቀው። በዛ ላይ በጣም አኩራፊ ነኝ ምናምን ግን ከዚህ ሁላ ነገሬ ማለት ነው። በቃ ነገሮችን ሁሉንም ነገር ኮንትሮል አድርጌ ለሱ እንዲመቸው በቃ ሁሉ ነገር እንዲመቸው ከመፈለጌ የተነሳ በቃ ነገሮቼ ሙሉ የተመቸ ነው። በቃ ጌታን እውነቴን ነው ነገሮቼ ሙሉ እንዲመቸው አድርጌ ነው እንትን የምለው ከሁሉም ነገር ማለት ነው። ያው እንደዚህ ራሱ ሳወራችሁ እሱ ራሱ አፍሮ ማለት ነው። እና እንደዚህ ብላችሁ እሱ ደስተኛ ሆኖ ነው በቃ መሃል ላይ ይገባል ምናምን ነገር እንዴት እንደሚሆን ብቻ እያያችሁት ከምር ቪዲዮን እስከመጨረሻ እያያችሁት እና መስራት አልቻልኩም ነበር። እውነት አንቺን ያገባ ምናምን ነገር እያለ ራሱ እየዘፈነልኝ ነበር። በቃ አይ አም ሃፒ ፎር ዛት ታይም። እና በቃ ያችን ብቻ ታይም ሳይሆን ጸዬ ሁሏንም ሰዓት በጣም ነው የሚያስደስተኝ በጣም ማለት ነው። ከምታስቡት በላይ እንደዚህ ቪዲዮ ልስራ ብዬ ራሱ ለእናንተ ሼር ላደርግ ብዬ ሀሳቤን ስጀምር ራሱ እሱ እየቀና ነው የሚመስለኝ ራሱ ማለት ነው። እና ለምንድነው እንደዚህ የምትይው? እኮ የኔና ያንቺ ነው ምናምን ነገር ሲል ነው እኔ እናንተ በዚህ አይነት የፍቅር ታይማችን ላይ ጊዜያችን ቤታችን እንደዚህ ካሞቀው ለምን ለሌላ ሰው ሼር አላደርግም? ምን አይነት መፍትሄ ይውሰድ እንደዚህ ብዬ አሳምኜው ነውና ደስ እያለው ነበረ ስንሰራ የነበረው። ስሰራም ያስደስቱታል ስቀልድ ነው ማለት ተከፍቶ ሳይሆን በቃ ሁሏንም ከእኔ ጋር ያለውን ታይም ሪል በትክክል ማሳለፍ ይፈልጋል። ይሄ ነገር የመጣው በቃ እሱ ከሚፈልገው ነገሮች እኔ ዝንፍ ስለማልል ነው። በቃ የሚፈልገውን ነገር አደርጋለሁ። እንደሚፈልገው ሁሉ ነገር ከሆነለት ማንኛውም ወንድ የማይደሰትበት አይኖርም የማይደሰትበት ነገሮች አይኖርም ማለት ነው። እና ይሄንን ሪከመንዴ ከምር በጣም ነው የምትወዱት። እና ለእናንተ ራሱ እንደዚህ ሳቀርብ በጣም ደስታ እየተሰማኝ ፍሪሊ ነው የማወራው። በትክክል እንደምትሰሙኝ ተስፋ አለኝ። በተለይ ደግሞ ይሄ ቪዲዮን ሁሉም ነገር ታይቶ
አድጎ ለሌሎች እንዲታይ ደግሞ ሰብስክራይብ፣ ሼር፣ ኮመንት እየሰጣችሁ